በለደዌ ወሕማም እንበለ ጻዕር ወድካም በፍስሐ ወበሰላም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር ወያርየነ ብርሃነ ትንሣኤሁ በሰላም። ዛሬ ማክሰኞ ነው። ማክሰኞ አምላካችን ጥያቄ የተጠየቀበት ዕለት ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 23 ላይ ብታነቡት በሰፊው ይናገራል። በዚህ ዕለት በዛሬው ዕለት ጌታችን በቤተ መቅደስ ረዥም ትምህርት ስላስተማረ ዕለቱ የትምህርት ቀን ይባላል። ክርስቲያን የሆነ ሁሉ ከስጋዊ ነገር ርቆ በዚህ ሳምንት የሃይማኖት ትምህርት ሲማር ሲጠይቅ መሰንበቱ መጽሐፋዊ ሥርዓት ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሥልጣኑ ተጠይቋል። ጠያቂዎቹ የካህናት አለቆችና የሕዝብ አለቆች ሲሆኑ ጥያቄውም በማን ሥልጣን እነዚህን ታደርጋለህ? ይህንስ ሥልጣን የሰጠህ ማን ነው? የሚል ነበር። ይህ ጥያቄ ጌታችን ከሰኞ ዕለት ሁለት ነገሮች ማከናወኑ ተከትሎ የተነሳ ጥያቄ ነው። ይኸውም ጌታችን ሲያደርጋቸው የነበሩ ተአምራትና ድንቅ ድንቅ ሥራዎች የካህናት አለቆችን ስላስቀኗቸው ጌታችንን ከሮማ መንግሥት ባለሥልጣናት ጋር ለማጋጨት የቀየሱት ስልት ነው። ጌታችን በቤተ መቅደስ የነበሩትን ነጋዴዎችን አባረዋል። መደባቸውን ገለባብጧል። ነጋዴን ማባረርና መደብን ማስለቀቅ መንግሥታዊ ሥራ ነው። ጌታችን በራሴ ሥልጣን ቢላቸው ጸረ መንግሥት አቋም አለው በማለት ከሮማ መንግሥት ዘንድ ለማሳጣት ነበር ዕቅዳቸው። ጌታችን ግን የፈሪሳውያንን ጠማማ ሐሳብ ስለሚያውቅ የዮሐንስ ጥምቀት ከየት ነው? ከሰማይ ነው ወይስ ከምድር? ሲል ጠይቋቸዋል። ጌታችን ፈሪሳውያን ላቀረቡለት ጥያቄ ቀጥተኛ ምላሽ አልሰጠም። ምክንያቱም ጥያቄው ለከሳሾቹ ዓላማ መሳካት አመቺ ሁኔታን ስለሚፈጥር ጥያቄውን በጥያቄ መልሶላቸዋል። እነርሱም ከሰማይ ነው ቢሉት ለምን አላመናችሁበትም እንዳይላቸው፣ ከሰው ነው ቢሉት ደግሞ ሕዝቡ ዮሐንስን እንደ አባት ይፈሩት እንደ መምህር ያከብሩት ነበርና ሕዝቡ እንዳይጣሏቸው ስለፈሩ ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ሥልጣን እነዚህን እንደማደርግ አልነግራችሁም አላቸው። ይህ ጥያቄ መጠየቃቸው እርሱ የሚያደርጋቸውን ተግባራት ሁሉ በራሱ ሥልጣን እንዲያደርግ አተውት አልነበረም፣ ልቡናቸው በክፋትና በጥርጥር ስለተሞላ እንጂ። ዛሬም ቢሆን መልካም ሥራን በሠራን ጊዜ ከልዩ ልዩ ወገኖች የሚመጡ ፈተናዎች ለመልካም ሥራችን እንቅፋት ሊሆኑ እንደሚችሉ መገንዘብ አለብን። ክርስቲያኖች ብዙ ወገኖች ለቅን ሐሳባችን ለምን ሰዎች ክፉ ነገር ይመልሱልናል በማለት ሲጠይቁ ይሰማል። ለቅን ሐሳባችን ከዓለም ዘንድ ተቃራኒ ነገር እንደሚጠብቀን ለመረዳት ዓለም የሚወደው የገዛ ወገኑን ነው የሚለውን የጌታችንን ትምህርት ልብ እንበል። በዘመናችን አሳልፈው ሊሰጡን የሚፈልጉ ሰዎች ፈታኝ ጥያቄ እንደሚያቀርቡልንም ከወዲሁ ልንገነዘብ ይገባል። ክብር ምስጋና ይግባውና አምላካችን ወደ ቤተ መቅደስ ገብቶ ሲያስተምር የካህናት አለቆችና ፈሪሳውያን ጥያቄ ጠየቁት። በምን ሥልጣን እነዚህን ታደርጋለህ? ለጥያቄዎቻቸው ሁሉ መልስ የሚሰጥ አምላክ ተጠየቀ። ጥያቄዎቻቸውንም በጥያቄ በመመለስ ድል አደረጋቸው። ነገ በረቡዕ እንገናኛለን።